አንዳንዶቹ ነጋዴዎች ይብን ንግድ ፍቃድ አውጥተው ሆቴል ግሮሰሪ የሚሰሩ ሰዎች ይሄ ማለት እስልምናን መከተል ሌላ ጉዳይ ነው ነገር ግን የንግድ ጉዳይና ይሄ ሴኩላር ዓለም ነው ሴኩላር በሆነበት ሁኔታ ላይ ግን የሆነ አንድ ሰዓት ላይ 2 ሰዓት ላይ ሲሆን ክልሉ ግብር እየሰበሰበ ቢራ ተሸጡም ዝጋ ወዘተርፈ ሚል ግን በየአካባቢው ሞልቷል የሚል የአንድ ሰው ወቀሳ ሳይሆን ማት ሰዎች ናቸው ነገሩ ምንድነው ይሄ መረጃ የለም ኪዞቹ ብዙ ናቸው ያላለም ተከታለ ከኢንተርቪው በኋላ ዶክመንት አድርገው ተመጣጣኝ እንደስለኝ ፐርሰናሊ ፕሬዝዳንት ኦፊስ ቀናችንን አላህ ያስብልን እንገዳችንን ሁሉ ቀኝ አላህ ያድርግልን ከመቀኛና ከሴረኛ አላህ ይጠብቀን ከፈናስም ከይነናስም አላህ ይጠብቀን ይሄን የነገሩ ሰዎች ሰለላሁ ዐለይሂ ወሰለም ፕሬዝዳንት ቢሮ ኢንተርቪው አድርጎ ሶብ ያረጋቸው ችግሮች ካልነገሩ ፌር አይደለም በብዙ የሚቆጠሩ ኬዞች እኛ ኢንተርቪው አድርገን ዞር ብለን ያባረን አላህ ያድርግልን ከመቀኛና ከሴረኛ አላህ ይጠብቀን አሉ ማህበር ስላላቸው ከፈናስም ከይነናስም ጉዳዮቹ ሲያጋጥሙ ምንድነው ይተባሉ እንደውም እዚህ ጋር ወደ ፍትህ ማለት ነው የሚሰጠው ኢሜጅ ጥሩ ስላልሆነ አንተ ይረፍ ነው ምንለው ቀናችንን አላህ ያስብልን ሶማሊያ ተናጋሪ ብዙ ጊዜ አንተ ይረፍ ነው ምንለው አንዳንዶቹ ሁሌም ሶማሊያ ተናጋሪ ሰማተኛ ማለት አንዳንዴ ያባቴ ቤት ነበረ በዚህ ጊዜ ገሌ ወስዶብኝ ገሌ ተሰጥቶብኝ ምናምን የሚሉ ሰዎች አሉ አሁን አንዳንድኮ ይሄንን ምስክርነት የሚሰጡኝም አሉ ግን እኔ አሁን ግራ እስኪገባኝ ድረስ በዚህ ደረጃ አምባ ያፈሰሱ በቃ መጥቶ የሆነ ሶማሌ ወሰደብኝ አቤት ያሉት አሁን እዚህ ጋርም ሌላ ፕሮፓጋንዳ እንዳይኖር አሁንም ቢሆን ከዚህ ኢንተርቪው ጋር ነግርህ ዛሬ ጁማ ነው ቀናችንን አላህ ያስብልን እንገዳችንን ሁሉ ቀኝ አላህ ያድርግልን ከመቀኛና የተባረ ካለ ይጠብቀን በዚህ አጋጣሚ አላህ ይጠብቀን ከተማ ማዘጋጃ ቤት ሄደዋል ወይ እኛ ጋር መጥቷል ወይ ጸጥታ ቢሮ ሄደዋል ወይ ፍትህ ቢሮ ሄደዋል ወይ አመልክቷል ካላመለከተና በውስጥ ቤቱ ቁጭ ብሎ የሚያወራ ከሆነ ይሄ ሌላ ዓላማ ነው ችግር የሚፈታው በዛ መልኩ አይደለም ስለዚህ አሁንም ቢሆን እንደዚህ አይነት ችግር ያለባቸው ሰዎች ካሉ እናንተ ግን በተለየ ሁኔታ በከንቲባ ጽፈት ቤት በተለየ ሁኔታ ይሄን ጉዳይ መተከታተሉ እሱና የዚህ ፕሬዝዳንት ጽፈት ቤት ኃላፊ ዶክተር ሁሉ ቀኝ አላህ ያድርግልን በርግጠኝነት እንትን አይደለም እንደዋዛ እንድታዩ ስለማልፈልግ ነው ማለት ሁሉም ሰው በተመሳሳይ ይዋሻል ወይ የፕሮፓጋንዳ የፕሮፓጋንዳ ሰለባ ሆኗል ወይ ብዬ ስለማልገምት ከንቲባ ጽፈት ቤታችሁ በትክክል ከብልሹ አሰራር የጸዳ ነው እውነት ለይቶ አንገላታም ከሶማሌ ውጪ ያሉት ብላችሁ ታምናላችሁ እንዴት ነው የምንለየው ይሄ አቤቱታው በፎርማል መንገድ እኛ ጋር ካልደረሰ እኛ በመረጃ ደረጃ ግምገማ ስልቴላችሁም ንጹህ ነው ብልሹ አሰራር ከተማ አለ ህዝብ ጋር ስብሰባ ይደረጋል በመዘክያ ካልተነሳ ወይ በጥያቄ ካልቀረበ እንደታቋለ እኔ መስለኝ ይበት ነገር የተወሰነ ችግር ይኖራል አብዛኛው ደግሞ በፕሮፓጋንዳ የሰማውን ተባለ ይያለ ስለሚያወራ ስለዚህ ምናልባት 10 ሰዎች እንደዚህ ያጋጠማቸው ይሰማና ሌላው ደግሞ እንዲችግራችንን አላህ ያስብልን ሁሉ ሁኔታ ያለ ይመስልግልን ከመቀኛና ከሴረኛ አላህ ደረጃ ነው ያልገመገም ማታ አላህ እንዳትሰጡ ተባለ ምናምን የሚባል ነገር ካለ እኔ አሁን አንተ ነው አንተ ራስህ አሁን እዚህ ከተማ ስትኖር ይስለል ግልህ ላይፍ ኢንተርቪው ያደረገ ሰው አላህ ያስብልን መንገዳችን ሁሉ ባላው ተጣው የጠየቀ ሰው የለና ከሴረኛ አላህ ይጠብቅ በምትሄድበት ቦታ የምትፈልገው ነገር አታገኝ አሁንም እዚሁ ለተመልካቾች ነው እየተናገርኩ ያለሁት መታችሁ በተለይ አቤቱታ በተለያየ መልኩ የምታቀርቡ አካላት አሁን ማት ሰዎች እዚህ በተለይ ሐረር መውጫ ነው የሚባለው አካባቢ ላይ ከዚያ ነው ይሄ በጣም አቤቱታ ያደረሰኝና የለም የለም እንደዚህ አይነት ነገር የለም ማለት ያርፋል እሺ አላህ ይጠብቀን ሁለተኛ የነብዩ ሶሳይቲ ውስጥ አክራሪዎች በሁሉም ሶሳይቲ ውስጥ ሰለላሁ ዐለይሂ ነብይ اللهم صل وسلم ኃይል ይኖራል ያ ኃይል ምን ታገለው በጋራችንን አላህ ያስብልን መንገዳችንን ሁሉ ቀኝ አላህ ያድርግልን ከመቀኛና ከሴረኛ አላህ ይጠብቀን ከፈናስም በፕሮፓጋንዳ እንታገል አላህ ይጠብቀን ስለዚህ አሁን ቢሆን ነብያችን ህጉ ግልጽ ነው ማንንም ሰው የፈለገውን ሃይማኖት ፕራክቲስ ማድረግ የፈለገውን የመሸጥ የፈለገውን ማድረግ ህግ ሴኩላር ህግ ነው አላህ ያስብልን ከዚህ አንፃር ይሄንን ህግ ተላልፏል የተባለ አካል ካለ አላህ ይጠብቀን ከፈናስም ከይነናስም ሌላውንም ይጠብቀን ሁለተኛ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተከታይ